ሄይ ጋይስ እንዴት ናችሁ? ዛሬ አባውት ቢንግ ያንግ ስለ ወጣትነት ላወራ የመጣሁት። እንነጋገር፣ አይዲያችን ሼር እንደራረግ። ቲኔጀር ሆኜ ማለት ነው ወጣትነት በጣም ነበር ደስ የሚለኝ። በጣም በቃ መድረስ የምፈልግበት ኤጅ፣ በጣም ያጓጓኝ ኤጅ ቢኖር ወጣትነት ነበር እና አሁን ላይ ስደርሰው የዛኔ ማለት ነው የማስበው በቃ አላደ ወጣት ሲባል መልበስ ማለት በቃ ኢንጆይ ማድረግ ነበር ይመስለኝ። ምክንያቱም ቪዚብል ፓርት እሱ ስለሆነ እና አሁን ላይ ሆኜ ሳስበው ለካ ኦፖዚት ነው። በቃ ተቃራኒ፣ አይ ፕሮሚስ ተቃራኒ የሆነ በቃ ከሚታየው ነገር ይልቅ እኛ ሞር ውስጥ ሰፈር እናደርጋለን። ወጣትነት በጣም ከባድ የሚያደርገው እሱ ነው። ከሚታየው ነገር ይልቅ የማይታየው የሆነ የውስጥ ሰፈሪንግ አለ። ሪሊ የሆነ ሬስፖንሲቢሊቲ መቀበል የምንጀምርበት የመጀመሪያው ስቴጅ ነው። የሆነ ለራሳችን በቃ መቀየር የምንፈልገው ካራክተር ወር ደግሞ ቢልድ ማድረግ የምንፈልገው ካራክተር ቢልድ ማድረግ የምንጀምርበት ጊዜ ነው። ትራውማ ሂል ለማድረግ የምንሯሯጥበት ጊዜ ነው። በቃ ብዙ ነገራቶችን በአንድ ላይ አድርገን ለመጓዝ የምንወስንበት ወር ደግሞ የምንጀምርበት ኤጅ ነው እና ያን ነገራቶች ከባድ ያደርገዋል። እኔ ፐርሰናሊ በጣም ነው የከበደኝ። አይ ሚን የሆነ እንደዛ በዛ ጊዜ ኤክሳይትድ ብሆንም እንዲህ አልመሰለኝም። የምር እንዲህ ኃላፊነት የበዛበት በቃ የሆነ ነገራቶችን በቃ ዲፕሬሽን የበዛበት ኤጅ ነው። እኔ አንዳንዴ ማለት ነው ጋይስ ዝም ብዬ ቁጭ ምንም ስራም አልሰራም አስባለሁ። ዝም ብዬ ምንምም አላደርግም ጋይስ፣ ምንም አላደርግም ጀስት አስባለሁ ማለት ነው። በቃ ብዙ ሰዓት ይፈጃል እና የሆነ ጊዜ እንደዚህ ሲደጋገምብኝ ቻትጂፒቲን ጠየቅኩ። ቻትጂፒቲን ስጠይቀው ምን ይለኛል? ኢትስ ዮር ኤጅ። እዛሜ you gotta be kidding bro, no it's your age አለኝ። ለካ ላይክ ሪላይዝ ሳደርገው እንዲህ ነው ወጣትነት። አይ ሚን ገና የህይወትን ሪሊ ማንነቷን ማየት የጀመርንበት the first stage ነው። ምን ማድረግ እንዳለብን አናቅም፣ ወዴት መጓዝ እንዳለብን አናቅም። ምንም ገና ያንን ወይ የምንጓዝበትን የህይወት መንገድ ገና ክሬት እያደረግን ነው። ገና ነገራቶችን ፊገር አውት እያደረግን ነው ጋይስ። ምንም አናቅም እኮ አይ ፕሮሚስ። ምንም ራስ መውቀስ ምናምን ነገር አያስፈልግም። ነገራቶችን አናቅም። ምንም የምናውቀው ነገር የለም። ገና ፊገር አውት እያደረግን ነው ወዴት መጓዝ እንዳለብን የህይወት ፐርፐዛችንን። አይ ነው የሆነ ይሄ ኤጅ ብዙ ነገራቶችን እንፈልጋለን። የሆነ ያጣነውን ነገር ፋይናንሻል ሆነ ፋይናንሻል ኢንዲፔንደንት ለመሆን እንጥራለን። ወይ ደግሞ የአርፊያ ነገር ወይ ደግሞ ቦዲ ቢልድ ማድረግ ምናምን ከሆነ እንጥራለን። ሁሉም ነገር ግን ደግሞ ነገራቶች እንደ ጥረታችን አይደሉም። ሪሊ እኔ ማለት ነው ሀያዎቹ የሌሰን ኤጅ ነው ምናምን ሲባል አላምንም ነበረ። ነገራቶች ሪሊ ሪያሊቲ እስኪያሳየኝ ድረስ ማለት ነው እና አሁን ላይ አምነዋለሁ። የምር እውነትም ሀያዎቹ የሌሰን ጊዜያቶች ናቸው። ነገራቶችን እንሞክራለን፣ እንጥራለን፣ እንወድቃለን፣ እንነሳለን። ግን ደግሞ ፕሮግሬስ እንዳለ ሆኖ ነገራቶች ባሰብናቸው ልክ አይሆኑም። that's called life። እንደ ወጣትነት ዘለለ ለቀ ላይፍ ነው። ላይፍ እንዲሁ ነገራቶች እንዳሰብነው አይሄዱም በቃ ፖሊስ ነው sometimes እና የሆነ ከባድ የሚያደርገው ኢንተርናሊ ሰፈር እናደርጋለን። more than anything ኢንተርናሊ ሰፈር እናደርጋለን። የሆነ የምንፈልጋቸው ነገራቶች አሉ። ያንን ነገር አቺቭ ማድረግ አለመቻላችን፣ ነገራቶች እንዳሰብነው አለመሄዳቸው ያስጨንቀናል። የምር ያስጨንቃል። ምክንያቱም ይህን ፊሊንግ አውቀዋለሁ እና ኢትስ ኦኬ ጋይስ፣ አይ ፕሮሚስ ኢትስ ኦኬ። የሆነ ነገራቶችን አለማወቅ ኢትስ ኦኬ። ገና እኛ ራሱ እየተገነባ ነው ጋይስ። ምን የምናውቀው ነገር የለም። ገና እኛ እየተገነባ ነው አይደለም የህይወት መስመር ይቅርና እና አሁን ላይ ሆነን የምንወስናቸው ላይፍ ዲሲሽኖች በጣም ጠንቀቅ ብለን መወሰን ይገባናል። ምክንያቱም አሁን ላይ የወሰናቸው ውሳኔዎች አብረውን የሚዘልቁ ውሳኔዎች ናቸው እና የሆነ ኢንሰኪውር እንሆናለን።
ምን ማድረግ እንዳለብን አናቅም። ወዴት መጓዝ እንዳለብን አናቅም። የሆነ በቃ ነገራቶች ያስጨንቁናል። ፋሚሊን ማሳረፍ እንፈልጋለን። ራሳችንም የሆነ በቃ እንፈልገውን ህይወት ለራሳችን መስጠት እንፈልጋለን ምናምን። ነገር ግን ነገራቶች አይሆኑም። ህይወት ነው፣ ነገራቶች አይሆኑም። ግን ደግሞ I just wanna say we're gonna figure out. I promise we're gonna figure out ይሄንን ነገር። ወጣት ሆኖ ያለፉ ሰዎች ማለት ነው ፊገር አውት አድርገውት ነው አሁን ላይ በቃ ጎልማሳ ይችላል ደግሞ ወደ አላደለ 67 የደረሱት አሁን እኛ ያለንበትን ኤጅ አልፈውታል። ዋይዝሊም ይሁን ላይክ ሉዘርም ሆነው ይሁን ዋይዝሊ ተጠቅመውትም ቢሆን ብቻ አልፈውታል፣ እንደመረጡት ምርጫ ማለት ነው። እና ነገራቶችን ዲስከቨር እናደርጋለን። መስመሩን ገና እየገነባ ነው እና ራስ መውቀስ አያስፈልግም። ቢንግ ያንግ ሶ ፋኪንግ ሃርድ። የምበት ከባድ ነው ከሚታየው ነገር ይልቅ ውስጥ በጣም ከባድ ነው እና ኢትስ ኦኬ። እና ወጣትነት ደስ ይላል ጋይስ፣ በጣም ነው ደስ የሚለው። ነገራቶችን በቃ ብድግ ብለን እናደርጋለን። የሆነ ነገር ስንፈልግ በቃ እናገኘዋለን ምናምን ነገር በቃ እንሞክራለን፣ እናጣለን፣ እንወድቃለን፣ እነሳለን። የሆነ ሳይክል ነገር ነው ያው ብሬክ አድርገን እስክንወጣው ድረስ ማለት ነው። እና ወጣትነት በጣም ደስ የሚል ነገር ነው። ሞር ደስ የሚለው ደግሞ እኔ ፐርሰናሊ ወጣትነቴን ፎብዬ ማሳለፍ ምናምን እፈልጋለሁ። የምር ደስ ይለኛል እንደ ወጣት በቃ ብኖረው። ምክንያቱም በኋላ ላይ እንዲቆጨኝ አልፈልግም። ስኖረው ግን እንዲና እንዲያርግ ነው ለፊቸሪም እየሰራው ካራክተሪን ቢውልድ እያደረግ ፋይናንሻሊ እየሰራሁኝ ስለ ማይንድ ሴትም ኤቭሪቲንግ ማድረግ ያለብኝ ነገር እያደረግኩ። ምክንያቱም ዞር ብዬ ሳይ እነዛን ወርቅ አመታት መጸጸት አልፈልግም በህይወት ላይ። የምር የሆነ ዞር ብዬ ሳይ አልሐምዱሊላህ ምልበት ኤጅ መሆን ስላለበት ለፊውቸሪም እየሰራሁኝ አሁን ወጣትነት መኖር አልፈልግም። ከዚህ ወርዝ ያደርጋል ነው የሆነ በጣም ወርቅ አመታቶች ናቸው እና ኢትስ ኦኬ። ምን ዘፈን ትዝ እንዳለኝ ታውቃላችሁ? ፎሬቨር ያንግ ቢለው የብላክ ፒንክ ዘፈን ስለዛለኝና ላይክ that's it. we're gonna figure out it's okay. ሁሉም ሰው በዚህ ህይወት ላይ ሲኖር የራሱ ፐርፐዝ አለው ጋይስ፣ ፐርፐዝ አላችሁ። ሁሉም ሰው ፐርፐዝ አለው እና የሆነ አንድ ስንራመድ ነው አይደል ሁለተኛውን የምናስከትለው። አንድ ወደፊት ስንራመድ የሆነ ነገር ማወቅ ያለብንን አንድ ኖሌጅ አጣጣር ያደረግን ነገራችን ፊገር አውት ያደረግን እንሄዳለን። ከባድ ነው አይ ፕሮሚስ። መንገዱ በጣም ከባድ ነው። እንደ ኢፈርታችን ላይሆን ይችላል ምናምን ነገር ግን ያ ኢትስ ጉድ አልሐምዱሊላህ።